ራያ ላይ እንግዲህ መወለድ መታደል ነው። እንኳን ሰው አፈሩ ለምለም ነው እና ይህንን የመሰለ ራያ መሬት ተይዞ ነው እንግዲህ ስደት ባይዘይ በኢትዮጵያ የተለመደው ነውና ባካችሁ የሀገራችን ልጆች ስደትን አትምረጡ፣ ሀገራችሁ ላይ አምርቱ፣ ሀገራችሁ ላይ ኑሩ ነው የምለው። በእውነት ይህንን የራያ መሬት ያየ እንግዲህ ሌላ ስደት ምን ያስመኛል? ይህንን የመሰለ መልክዓ ምድር እያለ ይህንን የመሰለ ሀገር እያለን ነው የሚያስብለው። ምክንያቱም እስቲ እዩት፣ ቀንበጥ የሆነ መሬት ነው ያለውና ሁሉን ተቀባይ ሽንኩርት ቢሰጡት፣ ማሽላ ቢሰጡት፣ ጤፍ ቢሰጡት የሚያበቅል መሬት ነው ያለንና የራያ ልጆች እንግዲህ በባህር እየሄዳችሁ ብዙ ችግር ፈተና እየደረሰባችሁ እናያለን እና እባካችሁን ሀገራችን ላይ እንኑር፣ ሀገራችን ሰላም እንዲያደርግልን ብቻ ጸሎት አድርጉ እንጂ እንኳን ለኛ ለሌላም የሚተርፍ ሀገር ነው ያለችን እና በእውነት እኔ በጣም ነው ደስ ያለኝ ይህንን ማየት። እንግዲህ በጣም እንደሚያስደስታችሁ እርግጠኛ ነኝ። እንግዲህ ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እውነት ለመናገር እንግዲህ ሀገራችሁ ለናፈቃችሁ፣ ራያ ለናፈቃችሁ ይህንን ቪዲዮ ስታዩ በጣም ደስ እንደሚላችሁ እርግጠኛ ነኝ። በጣም የሚያምር ነው። እንግዲህ እኔ ምንም ቃላት የለኝም። እስኪ ቀረብ አድርጌ ለማንኛውም ቪዲዮውን ላሳያችሁ። እዩት እንግዲህ ይሄ ሽንኩርት ራያ ላይ ነው። እንግዲህ ይሄ ሽንኩርት እንግዲህ እንደዚህ ዘሞ ያለው ራያ መሬት ላይ ነውና ሽንኩርት ብቻ አይደለም፣ ኧረ በቆሎስ ይሄው እና ለሀገራችንን ስደት ይቅርብን ነው የምለው። ይህንን ይመስላል እንግዲህ የዛሬ ውሎዬ። በእውነት በጣም ደስተኛ ሆኜ የዋልኩበት ቀን ነውና በዛውም ደግሞ 50,000 ሰብስክራይብ ገብቻለሁና 50,000 እንድደርስ ያረዳችሁኝ አበረታታችሁኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። አሁን ደግሞ 100,000 እንድገባ ሁላችሁም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቪዲዮውን ለሌሎች እንዲደርስ አበረታቱ። ኮሜንት ጻፉልኝ እስኪ ማለት ምን መስራት አለብኝ የሚለውን ኮሜንት ብትጽፉልኝ የተለያዩ ይዘቶችን እንሰራ እናንተ ሀሳብ ብትሰጡኝ ደስ ይለኛልና እንግዲህ ወደ 100,000 ነው እንግዲህ ከዚህ በኋላ ሩጫው 50,000 ተጠናቋል በዚህ ቀን እላችኋለሁ። እና ሌሎችም ያው ዩቲዩበሮች እንደሚሰሩት እኛም እንግዲህ እናንተን ያስደስታሉ ብለን የምናስባቸውን ቪዲዮዎች የምንሰራላችሁ ይሆናል ከዚህ በኋላ ማለት ነው። እንግዲህ ለዛሬ የነበረን ነው ቆይታ በዚህ ይጠናቀቅ ወይስ ሽምብራውን ላሳያችሁ? ሽምብራው ማሳየት ፍሬ የትም ትዝ አለኝ የሚባለው ዘፈን እዝ እንዲላችሁ ለማለት ያክል ዞሮ ሽምብራም አለና በዚህ የሌለ ምርት የለም። እዚህ ራያ የሌለ ምርት የለም። የታለ ሽምብራው እንዳትሉ ታያችሁ። የታለ ሽምብራው ማሳ እንዳትሉ ደግሞ እንዳለ ሽምብራ ለማለት ያክል ነው። እንግዲህ ለዛሬ በዚሁ ይብቃን ይመስለኛል። በሌላ ጊዜ በሌላ ቪዲዮ የምንገናኝ ይሆናል። ደሱ ራያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። 100,000 ገብቼ ደግሞ ኬክ ቆርሰን እንድናከብረው ያድርገን ነው ወይስ እርሻ እያረስኩ? እስኪ ምረጡ። 100,000 ስገባ እርሻ እያረስኩ ላክብረው ኬክ እየቆረስኩ? ይህንን ኮሜንት ላይ እፈልጋለሁ እና አረ እርሻ እያረስክ ደሱ ራያማ ተብለ ኬክ ምንድነው ልትሉ ስለምትሉ የራያ ልጆች እርሻ እያረስክ ካላችሁ እርሻ እያረስክ 100,000 ታከብራለህ በሉኝ። አይ ኬክ ቆርሰህ እንደ ከተማ ኬክ ቆርሰህ ኬክ እየተራጨ ወይን ውስኪ እየተራጨ ካላችሁ ደግሞ እስኪ የእናንተን ሀሳብ ልስማ። ከሁለት አንዱ የምትሰጡኝ አብዛኛውን ኮሜንት በማየት በዛ ማድረግ ይሆናል ማለት ነው። ለ50,000 ግን ከልብ አመሰግናለሁ። ደሱ ራያ ነኝ። አበረታቱን። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። ከልብ ወዳችኋለሁ። አሁ መገን አሁ ላ
ጨርቅ ጫማ ቦፌ መለዮ ልብሳቸው የሟጣዱን ላይ ጠፋም ከእጃቸው ጭሌ ዝናር ካራይን ላይ ጎናቸው ወለል ያለው ሜዳ ራያ ራየውማ መሆን ያለማታ ዋቻቻሪ ገማ መገኔ ቆቦሰው ቆብዬና ሮቢት አቤት ያለው ግርማ አቤት ያለው ግርማ አቤት ያለው ግርማ እርጎን ገልብጦ የንብላን ጠጣ ገሬው ታቴቅሬ ጨዋቆች መንደር አጥገቦ የሚያበላበት ፍቶ በነጥ እንዳያችሁት እንግዲህ ውሏችን ዛሬ በዚህ በማሳው ነውና መቼም የራያ ልጁ ነው እርሻን ማያቅ የለም። እንግዲህ አቦላ ማሽላ ጤፉን በቆሎ እያመረተ ያደገ የራያ ልጅ ያውቀዋል ብዬ አስባለሁ። እንግዲህ የራያ መሬት ላይ ምን ጠፍቶ ምርት ሞልቷል፣ ቆንጆ ሞልቷል አይደል? ስለዚህ ራያ ላይ ምንም የሚጠፋ ነገር የለም። ሰብስክራይብ ግን ጠፍቷል። ስለዚህ ሰብስክራይብ አድርጉኝ፣ ላይክም አንሶኛል፣ ላይክ አድርጉኝ። ሌላው ነገር ግን ሞልቷል ማለት ነው። ለማንኛውም በጣም የምትደሰቱበት ቪዲዮ ነው። በእርግጠኝነት ትወዱታላችሁ። በጣም ደስ ብሎኝ የሰራው ቪዲዮ ነው። በጣም የሚያምር ቦታ ነው። በቃ ከከተማ ወጥታችሁ ራያን በደንብ ለማየት ከፈለጋችሁ ከከተማ ወጥታችሁ ነውና ይህንን የመሰለ የእርሻ ማሳ ነው እንግዲህ ዛሬ ውሎዬን የዋልኩት። በጣም ነፋሻማ ቦታ ነው። በጣም የሚያምር ነው። የሌለ ምርት አይነት የለም። ሁሉም ደግሞ ደርሷል። በዚህ ሰዓት አብዛኛው የደረሰበት ሰዓት ነውና እንግዲህ ሁላችሁም ቪዲዮውን እንደምትወዱት እርግጠኛ ነኝ። ተከታተሉን። እንግዲህ እያንዳንዱን ሰብል አዝርት አሳያችኋለሁ፣ ማሳውን አሳያችኋለሁ። ሁላችሁም ተከታተሉ። ግን ላይክ እንዳትረሱ እሺ። ላይክ አድርጋችሁ ጀምሩ። መጀመሪያ ቪዲዮውን 50 ሺህ ነው፣ ወደ 100 ሺህ ለመግባት ትንሽ ይቀረኛል። እየተሯሯጥን ነው፣ እየሰራን ነው። ስለዚህ እንዴት ነው የራያ ልጆች እንደሚመቻችሁ እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮውን ላይክ አድርጋችሁ ጀምሩ። ሽንኩርት በሰፊው ለምቷል። እዚህ ጋር ደግሞ እንደምታዩት ማሽላ ወይም በቆሎ በጣም እያደገ ነው የሚገኘው። ትንሽ ሰዓቱ ምሽት አካባቢ ስለሆነ ቪዲዮ በደንብ ላይ ታያችሁ ይችላል እንጂ እንግዲህ በጣም ነው የሚያምረው። እንደምታዩት ነው አካባቢው ልማቱ። እንግዲህ እኛም ወጣ ባልንበት ሰዓት እሁዳችንን እዚህ እያሳለፍን ነውና ውድ የሀገሬ ልጆች እንግዲህ በሳውዲ አረቢያ የምትገኙ የዓለም ሀገራት የምትገኙ እንግዲህ ሀገራችን እንደምታዩት ልማት ላይ ናት እና ይህንን ይመስላል ነው የምላችሁ። በቆሎ እንግዲህ ደርሷል። እዚህ ጋር ደግሞ ሽንኩርት በጣም እያደገ ነው እና በጣም የሚያምር ነው ያለው ሁኔታ። ትንሽ ላስጎብኛችሁ ብዬ ነው እንግዲህ። እስቲዩት የራያ ሜዳ እንግዲህ ዞብል ተራራ እስከዛ ጥግ ድረስ እንግዲህ ራያ እንደዚህ ለምታ ነው ያለችው። ሀገራችንን ሰላም ያድርግልን እንጂ ምን የሚበላ ጠፍቶ ራያ ሜዳ ላይ ነው የምላችሁ። ሰላም ለሁላችን የሚያደርግልን። ሀገራችን ለምለም ናት። ምን ትመስላለች? ቪዲዮውን ላይክ እያደረጋችሁ እንግዲህ እንዲሁም ደግሞ ለሌሎች እንዲደርስ ሸር በማድረግ በቅንነት ደሱ ራያን ሰብስክራይብ አድርጉ ነው የምላችሁ። ይመቻችሁ።